ሰላም ጤና ይስጥልኝ። ቤተልሔም ነኝ ከቤተልሔም ሄልዝ ኬር ኮንሰልቲንግ። እንኳን ወደ ዩቲዩብ ፔጃችን በሰላም መጣችሁ። አዲስ ከሆናችሁ ለዚህ ዩቲዩብ ፔጃችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ባለፈው እዚህ ሀገር ዩናይትድ አረብ ኤሚሬትስ ላይሰንስድ ሄልዝ ፕሮፌሽናል ሆናችሁ ወይም ላይሰንስድ ነርስ ሆናችሁ ለመስራት የሚያስፈልጋችሁን ነገሮች እያወራን ነበረ። ዛሬ ደግሞ የሚያስፈልጓችሁ ዶክመንቶችን እናያለን። ላይሰንስድ ሄልዝ ፕሮፌሽናል ሆኖ እዚህ ዩናይትድ አረብ ኤሚሬትስ ውስጥ ለመስራት የሚያስፈልጋችሁ ዶክመንት፣ በመጀመሪያ ዶክመንታችንን ነው የምናዘጋጀው። ይሄንን መቼ ነው የምናደርገው? ከኢትዮጵያ ከመምጣታችን በፊት። ከኢትዮጵያ ከመምጣታችን በፊት ማዘጋጀት ያለብን የመጀመሪያው ነገር ዶክመንታችንን ነው። ምክንያቱም እዚህ ከመጣን በኋላ ከባድ ሊሆን ስለሚችል ማለት ነው። ስለዚህ ከኢትዮጵያ ከመምጣታችን በፊት አዘጋጅተን መምጣት ያለብን ነገሮች በመጀመሪያ ዶክመንታችን ነው። የመጀመሪያ ዶክመንት ምንድን ነው? ፓስፖርት ያስፈልገናል። የታደሰ ወይም አዲስ ኤክስፓየር ያደረገ ፓስፖርት ያስፈልገናል። ከዛ በኋላ ደግሞ ፎቶ፣ ኖርማል ጉርድ ፎቶ፣ ፓስፖርት ሳይዝ ጉርድ ፎቶ፣ ባክግራውንዱ ነጭ የሆነ እሱ ያስፈልገናል። ከዛ ኦሪጂናል ዲግሪያችን ያስፈልገናል። ኦሪጂናል ዲግሪ ከዩኒቨርሲቲ ማውጣት አለብን። ከዛ የዩኒቨርሲቲው ማህተም ያለው፣ ከዛ ደግሞ የውጭ ጉዳይ ማህተም ያለው ኦሪጂናል ዲግሪያችን ያስፈልገናል። ዲፕሎማ ለሆናችሁ ደግሞ ያው ኦሪጂናል ዲፕሎማችሁ ማለት ነው። አሁን ብዙ ጊዜ ዲፕሎማ ነርስ ከሆናችሁ እንደ አሲስታንት ነርስ እናንተም ፕሮሰሱ ያው ነው፣ ግን ያው የአሲስታንት ነርስ ፈተና ነው የምትፈተኑት። እናንተም ወጪውም ያው ነው። ከዛ የአሲስታንት ነርስ ነው ስራ የምትፈልጉት። ስለዚህ ዲፕሎማም ከሆናችሁ ዲግሪም ከሆናችሁ ኦሪጂናል ዶክመንታችሁ ያስፈልጋል። የአውተንቲኬት የተደረገ ውጭ ጉዳይ ድረስ አውተንቲኬት የተደረገ፣ ከዛ በኋላ ደግሞ ዩናይትድ አረብ ኤሚሬትስ ኤምባሲ የተመታ ኦሪጂናል ዲግሪያችን ያስፈልገናል። ከዛ ስቱደንት ኮፒያችን ያስፈልገናል። የዩኒቨርሲቲ ወይም የኮሌጅ ስቱደንት ኮፒ ያስፈልገናል። ከዛ በኋላ የስራ ልምድ ወይም ወርክ ኤክስፔሪየንስ ያስፈልገናል። 2 ዓመትና ከዛ በላይ በእንግሊዘኛ የተጻፈ። በእንግሊዘኛ ካልተጻፈ ደግሞ በሌጋል የሆነ ህጋዊ የትርጉም ስራ የሚሰሩ ሰዎች ጋር በህጋዊ መንገድ መተርጎም አለበት ማለት ነው። ከዛ ሌላ የሚያስፈልገን ደግሞ የሙያ ፈቃዳችን ወይም የኢትዮጵያ የሙያ ላይሰንሳችን ያስፈልገናል። እሱም የታደሰ መሆን አለበት፣ አዲስ ኤክስፓየር ያደረገ ማለት ነው። አክቲቭ የሆነ ላይሰንስ ያስፈልገናል። ከዛ ሌላው የሚያስፈልገን ደግሞ ጉድ ስታንዲንግ ሌተር ወይም ጉድ ስታንዲንግ ሰርቲፊኬት ነው። ጉድ ስታንዲንግ ማለት ምን ማለት ነው? ከላይሰንስ ካወጣንበት ቦታ እስካሁን ምንም አይነት የሙያ ስህተት ሳይኖርብን እየሰራን እንደሆነ የሚገልጽ ደብዳቤ፣ የሙያ ፈቃዳችንን ወይም ላይሰንሳችንን ካወጣንበት ቦታ የሚጻፍ ሰርቲፊኬት ነው ማለት ነው። እሱ ደብዳቤ እናጽፋለን፣ የሙያ ፈቃድ ካወጣንበት ቦታ። ሌላው የሚያስፈልገን ዶክመንታችን ምንድን ነው? ጉድ ስታንዲንግ ብለናል። ቢኤልኤስ ያስፈልገናል። ቤዚክ ላይፍ ሰፖርት ትሬኒንግ ሰርቲፊኬት ያስፈልገናል። ቢኤልኤስ ያው ትሬኒንግ ነው። አይ ቲንክ ኢትዮጵያ ውስጥም አለ ትሬኒንግ። ብዙ ጊዜ ቢኤልኤስ ከአሜሪካን ሀርት አሶሲሽን ከኤኤችኤ የወሰድነው ትሬኒንግ ሰርቲፊኬት ነው የሚሉት። አይ ቲንክ የኤኤችኤ አንድ ትሬኒንግ ሴንተር አላቸው አዲስ አበባ። እሱን እዛ መውሰድ እንችላለን። እሱ የሚያስፈልገን ያው ፈተናውን ከተፈተንን በኋላ ስለሆነ ቢኤልኤስ እዚህም ሀገር ከመጣን በኋላ እዚህ መውሰድ እንችላለን። ግን ያው ከዋጋ አንጻር እዚህ እንዳይወደድብን እዛ ኢትዮጵያ ወስደን ብንመጣ ጥሩ ነው። 2 ዓመት ይቆያል ኤክስፓየር ዴቱ። ስለዚህ እዛ ወስደን መምጣት እንችላለን። ስለዚህ እነዚህ ዶክመንቶች ያስፈልጋሉ። ሌላው እነዚህ ዶክመንቶች ለዲፕሎማም ለዲግሪም የሚያስፈልግ ነው እና ፉል ታይም የተማርን መሆን አለበት። አሁን ኤክስቴንሽን ከሆነ ብዙ ጊዜ ይሻይሉ። ስለዚህ ኤክስቴንሽን የተማርን ከሆነ አሁን ብዙ ሰው ነርሶች ምናምን ጠይቃችሁኛል ቲክቶክ ላይ ዲፕሎማ ነርሲንግ ተምራችሁ ድጋሚ አፕግሬድ ያደረጋችሁ ወደ ቢኤስሲ ነርስ ያው የምትማሩት ብዙ ጊዜ በኤክስቴንሽን ነው። እዚህ ደግሞ ኦሪጂናል ዲግሪ ሲጠይቁ 4 ዓመት ፉል የተማረ ነው የሚሉት። እናንተ ደግሞ ከዲፕሎማ ወደ ዲግሪ አፕግሬድ ስታደርጉ እንትን ላይሆን ይችላል፣ 4 ዓመት ላይ ሞላ ይችላል። ኤክስቴንሽን ነው፣ ዊኬንድ ነው የምትማሩት ወይ ማታ ነው። ስለዚህ በዛ ሰዓት ምን ይደረጋል? ዲግሪያችሁንም
ዲፕሎማችሁንም አንድ ላይ አፕላይ አታች ማድረግ ሁለቱንም። ያው የምንከፍለው ገንዘብ ይጨምራል ለዳታ ፍሎ እንደዛ ሲሆን፣ ግን ያው በደንብ አፕሩቭ እንዲደረግልን ከዲፕሎማችን ጀምረን ዶክመንታችንን ሰብሚት ማድረግ ነው ማለት ነው። ስለዚህ እነዚህን ዶክመንቶች በሙሉ ማዘጋጀት አለብን። ከዛ እነዚህን ዶክመንቶች ካዘጋጀን በኋላ እዛው ኢትዮጵያ ያለን ነው የዳታ ፍሎ ፕሮሰስ ብንጀምር ብዬ እኔ አድቫይዝ የማደርገው። ምክንያቱም ብዙ ጊዜ ዳታ ፍሎ ማለት ምንድነው? እዚህ ሀገር መታችሁ ላይሰንስ ዶናችሁ ለመስራት መጀመሪያ ዶክመንታችንን ቼክ ያደርጋሉ። ይሄ የጤና ባለሙያ ዲግሪው በትክክል ትክክለኛ ዲግሪ ነው ወይ፣ የሰራበት ቦታ በትክክል እዛ ሰርቷል ወይ፣ ላይሰንሱ በትክክል ትክክለኛ ህጋዊ ላይሰንስ ነው ወይ የሚለውን ክሮስ ቼክ ያደርጋሉ ማለት ነው። ያ ነው ዳታ ፍሎ የሚባለው። ይሄን ቼክ እስኪያደርጉ ብዙ ጊዜ ከ3 እስከ 4 ሳምንት 1 ወር ሊፈጅ ይችላል። ስለዚህ እስከዛ ጊዜ ድረስ እዚህ መተን ከምንጠብቅ፣ ቪዛችን ጊዜው ከሚሄድ፣ ወጪ የቤት ኪራይ ብዙ ወጪ ከምናወጣ ዳታ ፍሎአችንን ኢትዮጵያ ሆነን አፕላይ ብናደርግ ብዙ ወጪ ብዙ ነገር እንቀንሳለን። የሚያስፈልግ ዶክመንት ጨምሩ ቢባል እዛውን መጨመር እንችላለን ብዙ ነገር እና ይሄን ነው የኛ ኮንሰልታንሲ አድቫይዝ የሚያደርገው እና እኛ ጋር አፕላይ ሲያደርጉ ብዙ ጊዜ የምንመክረው ምንድነው ኮንታክት ሲያደርጉ ኢትዮጵያ ያሉ አፕላይ እንዲያደርጉ፣ ከዛ ዳታ ፍሎዋቸው ሲያልቅ እዚህ መጥተው ፈተና እንዲፈተኑ ነው እኛ አድቫይዝ የምናደርገው፣ ያው ከወጪ መቀነስ አንጻር ማለት ነው። ሌላው እዚህ ሀገር ከመምጣታችን በፊት ዶክመንት እናዘጋጃለን። ዶክመንታችን እንዳለ እስካሁን የዘረዘርናቸውን ዶክመንቶች ካዘጋጀን በኋላ አውተንቲኬት መደረግ ያለባቸውን ከዩኒቨርሲቲ የጀርባ ማህተብ፣ ስቱደንት ኮፒያችን እና ዲግሪያችን፣ የስራ ልምዳችን ከሰራንበት ቦታ፣ ከዛ ውጭ ጉዳይ ደግሞ ሁሉም ውጭ ጉዳይ መመርታት አለበት። ከዛ ላይሰንሳችን እና ዲግሪያችንን ደግሞ ዱባይ ኤምባሲ፣ ዩናይትድ አረብ ኤሚሬትስ ኤምባሲ አዲስ አበባ ብናስመታው ይጠቅመናል ብዬ አስባለሁኝ። ከዛ በኋላ ያው ወደ አፕሊኬሽኑ ወደ ዳታ ፍሎ ነው የምንሄደው። ዳታ ፍሎ አፕላይ ስናደርግ ያው ገንዘብ ያስፈልገናል። ስለዚህ ከዶክመንት በኋላ የሚያስፈልገን ነገር ገንዘብ ነው። ገንዘብ ማዘጋጀት አለብን፣ ምክንያቱም በእያንዳንዱ ዶክመንት ነው የሚያስከፍሉት፣ በነፃ አይደለም። እዚህ ሀገር ያው ሁሉ ነገር ተከፍሎ ነው አፕላይ የሚደረገው፣ ለፈተናውም ይከፍላል፣ ዶክመንታችንን ክሮስ ቼክ ለሚያደርጉበት ይከፍላሉ። እና ሜክ ሹር ዶክመንቶቻችሁ ኦሪጂናል እና ትክክለኛ ህጋዊ መሆናቸውን፣ ምክንያቱም ገንዘባችሁን እንዳትከስሩ ማለት ነው። ትክክለኛ መረጃ ካቀረባችሁ ምንም ምንድነው በትክክል የማይሰራበት ወይም አፕሩቭ የማይደረግበት ቬሪፋይ የማይደረግበት ምክንያት የለም ማለት ነው። ስለዚህ እንደዛ አድርጉ። ቀጥሎ ደግሞ የሚቀረው ፕሮሰስ እናያለን። ዩቲዩባችንን ሰፖርት አድርጉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያለቻችሁን ጥያቄዎች እንዳለ ኮሜንት ላይ አስቀምጡልኝ፣ እመልሳለሁኝ። አመሰግናለሁ።